አንዲት ትንሽ ልጅ በምሽት ፓርክ ውስጥ ባለ ወንበር ላይ ተቀምጣ በደከመ ድምፅ እባካችሁ እርዱኝ እያለች ደጋግማ ትጣራለች። በዚያም የሚያልፍ አንድ መንገደኛ ሰው ሁኔታዋን አይቶ ቆመ። የኔ ጣፋጭ ለምን ብቻሽን እዚህ ተቀመጥሽ? ወላጆች የት ናቸው? ሲል ጠየቃት። ልጅቷም ጌታዬ እባክህ ትንሽ ገንዘብ ልትሰጠኝ ትችላለህ? ከጧት ጀምሮ ምንም እህል አልቀመስኩም አለችው። ይህንንም ሲሰማ ሰውየው ደነገጠ። ምን? አባትሽ ወይም እናትሽ የት ሄዶ ነው? እማዬ እዚህ ጠብቂኝና እርዳታ ጠይቂ ብላኝ ነው የሄደችው። ጣፋጭ ምግብ ይዤልሽ እመጣለሁ ብላ ቃል ገብታልኝ ነበር፣ ግን ከሄደች ብዙ ሰዓት ሆናት አለች። ሰውየውም እጇን ሊይዛት ሞከረ። ነይ ወደ ቤት ወስድሻለሁ አላት። ልጅቷ ግን ፈራች። አረ አይሆንም ጌታዬ፣ እኔ እኮ ማየት አልችልም አለች። ሰውየውም በጣም ደነገጠ። እጁን በፊቷ ላይ አወዛወዘ። በእርግጡም አይኖቿ አያዩም ነበር። ምን አይነት እናት ናት አይነ ስውር ልጇን በሌሊት ብቻዋን የምትጥል? ይህ እኮ ጭካኔ ነው ብሎ አሰበ። ወዲያውኑ ለረዳቱ ደውሎ ምግብ እንዲያመጣ አዘዘ። ረዳቱም ሳንድዊች ይዞ መጣ። ልጅቷም ምግቡም ስታገኝ ለቀናት እንደተራበ ሰው በላችሁ። በጣም አመሰግናለሁ ጌታዬ፣ እማዬ ቦርሳዬ ውስጥ አንድ ደብዳቤ ትታለች አለችው። ሰውየው ከቦርሳ ውስጥ ወረቀቱን አውጥቶ አነበበው። እንዲህ ይላል፣ ውድ መንገደኛ፣ ልጄን አግኝታት ከሆነ እባክህ እርዳት። እሷ አይነ ስውር ናት። እኔ በጉበት ካንሰር እየተሰቃየው ነው። የምኖርበት ጊዜም አጭር ነው። አቅም ስለሌለኝ እና ተስፋ ስለቆረጥኩ ነው እዚህ የተውኳት። ከተቻለ እባክህ እርዳን። የሰውየው ልብ እጅግ ተነካ፣ እንባ ተናነቀው። ልጅቷም እማዬ ትመጣለች ግን ብላ ጠየቀች። በዚያን ጊዜ አንዲት ጉስቁስ ያለች እናት እየተንገዳገደች መጣችና ልጄ በማለት ልጅቷን አቀፈቻት። በዚህ ጊዜ ሰውየው እንዴት እንደዚህ ታደርጊያለሽ? ልክ እኮ አይደለም፣ ልትጎዳ ብትችልስ አላት። እናትየዋ ተንበርክካ አለቀሰች። ምርጫ አጣሁ እኮ፣ ተስፋ ቆረጥኩ። ዘመዶቻችን ሰልችቶን ፊታቸውን አዞሩብን። ያለኝን ሁሉ ለሕክምና ጨረስኩ። በዚህ ዓለም ላይ ማንም አልቀረልንም ብላ ስቅስቅ ብላ አለቀሰች። ሰውየውም በእርጋታ አስነሳት። እንባሽን አብሺ፣ ታሪክሽ ልቤን ነክቶታል። ከዛሬ ጀምሮ ብቻችሁን አይደላችሁም። ያንቺንም ሕክምና ሆነ የልጅሽን ወጪ እኔ እችላለሁ፣ እረዳችኋለሁ አላት። በጨለማ ውስጥ ሁሌም ብርሃን አለ። ተስፋ አትቁረጡ። የማናውቀውን ሰው ከመፍረዳችን በፊት ችግሩን መረዳት አለብን። አንድ ሰው ለአንድ ሰው ዓለም ሊሆን ይችላል። ደግነትንና ሰብአዊነትን የምትወዱ ከሆነ እስቲ የልብ ምልክት ኮሜንት ላይ አስቀምጡ። ላይክ፣ ሼር እና ፎሎ ማድረግ እንዳይዘነጋ።